ክቡር ጠቅላይ ሚኒስቴርን አርከና አርኩታ ገላቶማ ዋቀዮና ይብሱ የትግራይ ክልል ጳጳሳት ዘው ቀርተዋልና ክቡርነቶ ለማቀራረቡን ማምጣ አንድ ማድረጉን ይችሉበታልና ይሄንን ቢያስቡበት ቀደም ስለ ሰላም አነሳ መጽሐፍ ቅዱሳችን ሰላምን ፈልጓት ሰላምን ይሽዋት ነው የሚለው እርሶ ብቻ ላይ ማተኮር የለብንም ሰላም ከተፈለገ አሁን ለምሳሌ ይቅርታ ያርጉልኝና አማራ ክልል የኦርቶዶክስ ጳጳሳት ብዙ አሉ ሄደው ተው ማለት ይችላሉ እና ይቅርታ ላለው ብፁዓን አባቶች መዳፈሬን ኦሮሚያ ላይ ብዙ ሊቃነ ጳጳሳት አሉ መሄድም እንችላለን ነገሮች ይመቻቹ እንጂ ማስታረቅ ከኛ ነው የሚጀምረው አቁም ማለት ከኛ ነው የሚጀምረው ትግል ከኛ ነው የሚጀምረው እርሶ ላይ ብቻ ፎከስ ማድረግ አስፈላጊ አይደለም እና ስለዚህ ብፁዓን አባቶች ወገባቸውን ታጥቀው ከርሶ ጋር ሆነው ይሄንን ማፈላለጉ የቀድሞ ደግሞ ይሄ የሀገራዊ ምክክር ውስጥም ሊቃነ ጳጳሳቱ መሳተፍ አለባቸው በየሀገረ ስብከታቸው ማንቃት አለባቸው ህዝባቸውን ጥርካሬው እንዲቀጥል ለክቡርነቱ ትልቅ ፍቅር ስላለን እኛ ኦርቶዶክሳውያን እንደሚወራው አይደለም ልዩ ፍቅር ልዩ ሐሳብ ከርሶ ጋር ለመስራት ከርሶ ጋር ለመሄድ ብዙ የቆረጡ አባቶች ስላሉ በዚህ አጋጣሚ ክቡር ጠቅላይ ሚኒስቴርን ጉባኤውን እንዲያመሰግኑኝ ጠይቃለሁ አርከና አርኩታ